እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱ፣ የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነ በእርሱም ላይ ሂዱ፣ ለነፍሳችሁ ዕረፍት ታገኛላችሁ። ትንቢተ ኤርምያስ ምዕራፍ 6 ከቁጥር 16። አቤት እንዴት መታደሌ! እኔስ የተዋህዶ ልጅ በመሆኔ አቤት እንዴት መታደሌ! ማንም አይወስድብኝ ታላቅ ናት ዕድሌ! ማንም አይወስድብኝ ታላቅ ናት ዕድሌ! እኔስ የተዋህዶ ልጅ በመሆኔ አቤት እንዴት መታደሌ! እኔስ የተዋህዶ ልጅ በመሆኔ አቤት እንዴት መታደሌ! ማንም አይወስድብኝ ታላቅ ናት ዕድሌ! ማንም አይወስድብኝ ታላቅ ናት ዕድሌ! በአሸዋ የጸና መሰረት የለኝም፣ ማዕበሉ ቢመጣ እኔ አያሰጋኝም። መሰረት ዓለት ነው ታላቅ ናት እምነቴ፣ እኔስ ለተዋህዶ ይሰጣል አንገቴ፣ ይሰጣል አንገቴ። ታሪክ የሌለው በአንቺ ታሪክ ተደግፎ ትታረስ ይላል በመንገድሽ አልፎ። ታሪክ የሌለው በአንቺ ታሪክ ተደግፎ ትታረስ ይላል በመንገድሽ አልፎ። እኔስ የተዋህዶ ልጅ በመሆኔ አቤት እንዴት መታደሌ! እኔስ የተዋህዶ ልጅ በመሆኔ አቤት እንዴት መታደሌ! ማንም አይወስድብኝ ታላቅ ናት ዕድሌ! ማንም አይወስድብኝ ታላቅ ናት ዕድሌ! እንክርዳድ የለባት ስንዴ ነው ትምህርቷ፣ አካሏ ክርስቶስ የእሷ መሰረቷ። በደም የሰበኳት በደም የገለጿት አንዲት የእውነት መንገድ ተዋህዶ ብቻ ናት፣ ኦርቶዶክስ ብቻ ናት። ታሪክ የሌለው በአንቺ ታሪክ ተደግፎ ትታረስ ይላል በመንገድሽ አልፎ። ታሪክ የሌለው በአንቺ ታሪክ ተደግፎ ትታረስ ይላል በመንገድሽ አልፎ። እኔስ የተዋህዶ ልጅ በመሆኔ አቤት እንዴት መታደሌ! እኔስ የተዋህዶ ልጅ በመሆኔ አቤት እንዴት መታደሌ! ማንም አይወስድብኝ ታላቅ ናት ዕድሌ! ማንም አይወስድብኝ ታላቅ ናት ዕድሌ!
ለማጥፋት እርሷ ዛሬም አለች እጅጉን አምሮባት። ብዙ አወቅን ሲሉ ብዙ ይስታሉ፣ በአሸዋው ላይ ቆመው ባለት ነን ይላሉ፣ ባለት ነን ይላሉ። ታሪክ የሌለው በአንቺ ታሪክ ተደግፎ ትታደስ ይላል በመንገድሽ አልፎ። ታሪክ የሌለው በአንቺ ታሪክ ተደግፎ ትታደስ ይላል በመንገድሽ አልፎ። እኔስ የተዋህዶ ልጅ በመሆኔ አቤት እንዴት መታደሌ። እኔስ የተዋህዶ ልጅ በመሆኔ አቤት እንዴት መታደሌ። ማንም አይወስድብኝ ታላቅ ናት እድሌ፣ ማንም አይወስድብኝ ታላቅ ናት እድሌ። ምስጢሯ የበዛ መዓዷ ሰፊ ነው፣ ዶግማ ስርዓቷ ያልተበረዘ ነው። ልብን ይማርካል ውስጥን የሚያድሳል፣ የሰማይ ስርዓት በመቅደሷ ሞልቷል፣ በመቅደሷ ሞልቷል። ታሪክ የሌለው በአንቺ ታሪክ ተደግፎ ትታደስ ይላል በመንገድሽ አልፎ። ታሪክ የሌለው በአንቺ ታሪክ ተደግፎ ትታደስ ይላል በመንገድሽ አልፎ። እኔስ የተዋህዶ ልጅ በመሆኔ አቤት እንዴት መታደሌ። እኔስ የተዋህዶ ልጅ በመሆኔ አቤት እንዴት መታደሌ። ማንም አይወስድብኝ ታላቅ ናት እድሌ፣ ማንም አይወስድብኝ ታላቅ ናት እድሌ። እኔስ የተዋህዶ ልጅ በመሆኔ አቤት እንዴት መታደሌ። እኔስ የተዋህዶ ልጅ በመሆኔ አቤት እንዴት መታደሌ። ማንም አይወስድብኝ ታላቅ ናት እድሌ፣ ማንም አይወስድብኝ ታላቅ ናት እድሌ።